ከሁለት አንዱ ያላችሁ ሰዎች አንደኛውን ቢዝነስ ለመክፈት ካሁኑ እንድታስቡበት ፍቅር የታለሽ የሚለውን ዘፈን አንድ ላይ እንዲሁም ሌሎቻችሁ ያላመናችሁ እንድታምኑ እቺ በየሄደችበት ታዋርደናለች። የትኛውም የኢትዮጵያ ክፍል ብትሄዱ ሁሉም ቦታ ተመሳሳይ ነገር ነበር። እስኪ ወረድ የታለ ግብረ አበርህ ደግሞ ሞተሱ። ሰላም ውድ የቻናላችን ቤተሰቦች እንኳን ወደዚህ ቻናል በደህና መጣችሁ እያልኩ ዛሬ በተለያዩ ቪዲዮዎችና ወቅታዊ ሀሳቦች ዙሪያ ሀሳባችንን የምንሰጥ ይሆናል። እንዲሁም አብረን የምንመለከታችሁ ይሆናል። የቪዲዮ መጨረሻ ላይ ደግሞ መጽሐፍ ወይም ፊልም ሪከመንድ የማደርጋችሁ ይሆናል። እንደሚመቻችሁ አልጠራጠርም። አብራችሁን ቆዩ። Nothing beats a Jet2 holiday. And right now, you can save £50 per person. That's £200 off for a family. ምን ትሉታላችሁ? አሁን ይሄ ሰውዬ ባይገር ወይም በአዲስ አበባ ባቡር ቢሄድ ምን ሊያደርግ እንደሚችል አስቡት። እንደዚህ ጽድት ያለ ባቡር ውስጥ እንደዚህ ካደረገ እኛ ሀገር ቢሄድ ምን ሊያደርግ እንደሚችል አስቡት። ኤኒዌይ ስትንቀሳቀሱ ሽቶ ወይ ዶድራንት ነገር እያዛችሁ ተንቀሳቀሱ። በጣም ፍቱን ነገር ነው፣ ግን ሲቀላቀል ሌላ ታሪክ ውስጥ ሊገባ ይችላል። ለማንኛውም እንዳያችሁት ነው ሰውዬ ያደረገው። አሪፍ አይዲያ ትመስለኛለች። ቦክሲንግ ክለብ ትከፍታላችሁ፣ ከዛ ከጎን ደግሞ ዴንታል ክሊኒክ ትከፍታላችሁ ማለት ነው። እዛ ጥርሱን አሰብሮ ይመጣል፣ እናንተ ጋር ያስጠግናል። ከሁለት አንዱ ያላችሁ ሰዎች አንደኛውን ቢዝነስ ለመክፈት ካሁኑ እንድታስቡበት ነው። ፍላጎቴ ገፍቶኝ አወጣኝ ከቤቴ መነሼ ማሰብ ሰውነቴን ስህተቴ ሆነባቸው ጥያቄ ማብዛቴ መመኘቴ አሸነፌ መሆን እንዳባቴ እሱ እንደሱ እኔ እንደኔ ቀደም እንዳለም አንድነት ሰውነት ፍቅር ነቼን አለም አልባም ሆነ በርታ በሳስቦ መጨረሻ የተባለው መጀመሪያስ ቢሆን ማን ያውቃል? አዋቂ ይጠይቃል። ማን ያውቃል? ያየ ይደብቃል። ሲደብቅ የታየ እሱ ይደብቃል። ማን ያውቃል? ሰዶ ማሳደድ አንዴ ቀን ያበቃል። ብያቅቷል ደሞ ዙሬ ሳያውሷል ይሳግቷል። የኔ ነው ጭቅጭቁ ደርሷል። የነጋ ሲመስል እንዳገኝ ይጨልማል። መልሶ ይነጋል። አዲስ ነገር የለም መኖር ይቀጥላል። ፍቅር የታለሽ ኳስ የምትከታተሉ ሰዎች አሞሪምን ታውቁታላችሁ አይ ቲንክ፣ እና የማንቸስተር ዩናይትድ አሰልጣኝ ማለት ነው። ምንም ሐሳቤን አልቀይርም ፍንክች ብሎ የተለየ አሰላለፍ አምጥቶ እስከዛሬ በሐሳቡ ጸንቶ በአቋሙ ጸንቶ ነው የቆየውና ሰሞኑን ትንሽ እየተሳካለት ይመስላልና እሱን በማስመልከት ነው ፍቅር የታለሽ የሚለውን ዘፈን አንድ ላይ አሪፍ ነው። ብቻ ተመችቶኛል። ሊመቻችሁ። ወይኔ ምን ሆንክ? ቆጣሪው ፈነዳ። ከጀለስ ጋር የሥራ ፈጠራ ከሰራም በኋላ ቆጣሪው ፈነዳ። ምን አረጋችሁት ደግሞ? የክርስቲያን ስጋ ወደ ሙስሊም ስጋ የሚቀይር ማሽን እንሰራለን ብለን ቆጣሪው ፈነዳ። አንተ ማን ነው? ቆይ ውረድ እስኪ ውረድ። የታለ ግብረ አበርህ ደግሞ ሞተሱ ሞቷል። ጀለስ እያያችሁና ስንቶቻችን ነን ግን በፊት የፈጠራ ስራ እንሰራለን ምናምን እያልን ስንጃጃል ነበር። በእርግጥ አሉ አሪፍ የሚሰሩ ልጆች፣ ግን ደግሞ ምንም ጭራሽ የማይመስል ነገር የቤት ዕቃ ምናምን ነገር ማበላሸት፣ በቃ ምንም የሚጠቅም ነገር ለማንሰራው ነገር መብራት እናቃጥላለን፣ አምፖል እናፈነዳለን ምናምን ነገር። እና ፕሊስ በደንብ ካወቃችሁ በኋላ ነው የፈጠራ ስራ ለመስራት መሞከር ያለባችሁ እንጂ ብድግ ብላችሁ በሞራል ሰርታችሁ እንደ ጀለስ ቆጣሪውን ነው የምታፈነዱት። ይመቻችሁ። ለማንኛውም ጸዴ ኮሚክ ነች፣ ያለፈውንም ነው ያስታወሰን። ሲጀመር ነው ማለት ኦፕራሲ እየተባለ አደገ ልጅ የትም ነው የማይደርሰው። የትም ሲጀመር ኦፕላስ ማለት ነው ወርዶ የመጣው ከእንግሊዘኛ ቃል ነው። ሆፕለስ ማለት ነው ተስፋ የለሽ ማለት ነው። ኢሚዲየትሊ ሆፕላስ እያላችሁ ያላችሁ ሰዎች ልጆቻችሁን ሆፕለስ ከሚለው ነው የመጣው። ሆፕለስ ያሳደጉ እኔማ ተወርውሬ ረስቶኝላን አንገቴን ውይ መጣ እንዴ ብሎ ተበዳይ ነኝ ነው የተበዳይ። ኢንስፓይሬሽን ኦፍ ዘይር እንበላ ማን ያዘዋልን ተሰማለት ይገል ላይክ አርግ ፎሎ አርግ። ከባድ ኢንስፓይሬሽን። ሆፕላስ አትበሉ፣ ሆፕለስ እያላችሁት ነው። ስለዚህ ምን ይበሉት? ሆፕፉል እንዴ። ኤኒዌይ ይመች። አሪፍ ኮሚክ ነች። መላጣነቴን ዛሬ አምኜ ፈልጌና ፈቅጄ በይፋ ተቀብያለሁ። መላጣነታችሁን ያላመናችሁና በይፋ ያልተቀበላችሁ መላጦች
እመኑ፣ ዝም ብላችሁ አትጋጋጡ። ከመላጦች ማህበር ምስጋና ፊርማ። ጀለስ እስካሁን አላመነችም ነበር መላጣነቷን፣ አሁን ግን አምናለች። እንዲሁም ሌሎቻችሁ ያላመናችሁ እንድታምኑ እየጠየቃችሁ ነው ማለት ነው። ይመቸው፣ እመኑ። በቃ ይሄ እኮ ጉድለት አይደለም፣ ያላችሁን ነገር እመኑ። ሰው ያለውን ነገር ሲቀበል ነው ኮንፊደንሱን ቢልድ ማድረግ የሚችለው። ተቀበሉት በቃ። እንደውም እኮ ሰሞኑን የሆነች ልጅ መላጣ ምናምን እንወዳለን ምናምን የሚል ነገር ሰምቻለሁና ሴቶችም ይመቻቸዋል። ስለዚህ አምናችሁ ተቀበሉ መላጣችሁን። በኢንፊኒክስ ስልክ የተማረረው ጀለስ ኤክስቼንጅ ለማድረግ ሲሞክር እስኪ እንየው። ሰላም ነው አባቴ? ሰላም ነው አለን። ስልክ ኤክስቼንጅ ማስደረግ ፈልጌ ነበር። ምንድነው ስልኳ? ኢንፊኒክስ ነች። ኢንፊኒክስ? አዎ። እና በበቆሎ ይመቻል? ሳትናው አሚታ በዛብኝ ሳትናው ትጥሩኝ ባንቺ ሳትናው በበቆሎ ይመቻል። ኢንፊኒክስ በጣም እየታማ ያለ ስልክ ነውና እሱን ለመቀየር እንዳታስቡ። ወይም በቆሎ ካማራችሁ ክረምት ላይ ምናምን ነገር አሪፍ በቆሎ በሚኖርበት ሰዓት ይዛችሁት ሂዱና በበቆሎ አስቀይሩት። ኢንፊኒክስ ያላችሁ ሰዎች እነሱ ናቸው ያሉት፣ ደግሞ ነው አይደለም። እንዴው ቤተሰብ እንዴው ኳስ የምገድፉ ሰዎች በጣም ነው የሚያጅበኝ። እኔ አሁን ኳስ አልገድፍም። ለምን? አሁን ማንቸስተር ዩናይትድ እና አርሰናል ዩናይትድ አሉ። እነሱ አሁን እንዴት ነው ኳስ ይችላሉ የምትሉት? እስቲ በጨርቅ ኳስ ይግጠም ወንድ ሆነ በጨርቅ ኳስ አሁን ይችላል። ይሄ እኮ እየነጠረ ስለሚገባ ነው። ወንድ ማለት በጨርቅ ኳስ። እኔ አሁን በጨርቅ ኳስ ሁሉም ተጫዋች ነጭ የተባለ በጨርቅ ኳስ ቢጫወት እገድፍ ነበር። ይሄኛው እየነጠረ የሚገባው ዝም ብሎ ወንድ ማለት በጨርቅ ኳስ ነው መገደፍ ያለባችሁ። ዝም ብላችሁ እንደው እንትና አትገድፍ። አለቀኔን ፎሎ አድርግ፣ ዝም ብለህ ሸርኮፕልኝ ይለቅሱ ፎሎ አድርጉ። ኳስ የሚያክል ተርዜና ይዞ እንዴት ኳስ ሊደግፍ ይችላል? ይሄ ሰውዬ ስታስቡት። ደግሞ አርሰናል ዩናይትድ የአርሰናል ደጋፊዎች እንዳሰሙት ይሄንን እንዳሰሙት አርሰናል ዩናይትድ የሚባል ምን ያክል ዶሚኔት እንደተደረገ ነው የሚያሳየው አርሰናል በዩናይትድ። ከሰውየው ንግግር አንፃር ነው እንጂ እኔ ማንም ደጋፊ አይደለሁም። ወደፊትም እና ይሆናል እሱን የማን ደጋፊ እንደሆንኩኝ። ኤኒዌይ ግን በጨርቅ ኳስ እኮ ብሔራዊ ቡድናችንም አይ ቲንክ የሚሸነፈው በጨርቅ ኳስ እየተጫወቱ ስላደጉ ይመስለኛል ተጫዋቾቻችን። እና አይ ቲንክ እንደውም የዓለም ዋንጫ በጨርቅ ኳስ ይሁንም በለና ካልሲ ምናምን ነገር አሰፍተን ምናምን እስኪ በዛ እንሞክር፣ በዛ ሊሳካልን የሚችል ይመስለኛል። ኤኒዌይ ወደ ቀጣዩ ቪዲዮ አብረን እንለፍ። ጀለስ ስፒድ እያየህ ነው አይደለ? በስመ አብ አሁን ይቺን እላከፋለሁ ብትል ወይኔ ተጠንቀቁ። እየመረጣችሁ ተላከፉ፣ ወይም መረጃ እያጣራችሁ መጀመሪያ ከመላከፋችሁ ወይም ከመተናኮሳችሁ በፊት ምንድነች ማነች እንዴት ነው ለስፖርት ያላት አመለካከትናን የሚለውን አጣሩ መጀመሪያ። What's good, man? How are you, bro? You Brazilian? No, I'm Ethiopia girl. Yes, I'm ወልዶ መንፈስ ቅዱስ ሲያተክ ነው። I'm Ethiopia girl. I'm Ethiopia girl. How old are you? First you tell me, I will tell you. ለምንድን ነው የምታስፈራራው ግን? I'm 29. How old are you? I'm good for thank you. Thank you. መማር ያስከብራል አገርን ያኮራል። ይቺ በየሄደችበት ታዋርደናለች። በጧት ስለተነሳችሁ ብቻ ከኛ ተሻላላችሁ ማለት አይደለም። ምንም አትሻሉ። በቃ በጧት የተነሳችሁት በጊዜ ስለተኛችሁ ነው። ሌላ የተለየ ነገር የለውም። በጊዜ የተኛ ሰው በጧት ይነቃል። ሌላ የተለየ ኢኩዌሽን ምናምን የለውም። እና አትወጠሩ። ምንም ማቹር አይደላችሁ። ፕሮዳክቲቭ ናችሁ ማለት አይደለም። በጧት ተነስታችሁ ምንም ላሰሩኩ ትችላላችሁ። ስለዚህ ፕሮዳክቲቭ ማረላችሁ አታካብዱ። ምንም የተለየ ነገር የለውም።
በእርግጥ በጧት መነሳት ብቻውን ምንም ጥቅም የለውም። ተነስታችሁ የሆነ ነገር ካላደረጋችሁ የቫይታሚን ዲ እጥረት እንዳለበት ሰው ተነስታችሁ ፀሐይ የምትሞቁ ከሆነ ምንም ጥቅም የለውም። ተነስታችሁ በጧት ከሰው ቀድማችሁ ስራ የምትሰሩ ከሆነ ጊዜያችሁን በአግባቡ የምትጠቀሙበት ከሆነ ብቻ ነው ጥቅሙ እያለን ነው። እና በጧት የምትነሱበት ምክንያት ፓሽኔት ስለሆናችሁ ሳይሆን በጊዜ ስለተኛችሁ ነው አለን ጀለስ። ይመቸው። ትክክል ነው። ሰላም አስማሰ ቺክ ሲጠብስ ፍቅር ጤና ላንቺ። ምንድነው? እንደ ጧቷ ፀሐይ ፍክት ያለ ውበት ከዚህ በፊት አላየውም እንዲህ ስንከራተት። ጅንጀናም ሆኖ ነው ለዛዛ። ጠጋበይ ወደ እኔ ፍርፍር ልጋብዝሽ ከዛ ላንፈራፍርሽ። ባለጌ ትሽ ምን ይመስላል? ለዛዛ ፍርፍር ብቻ ነው። እኔ የምፈልገው ስጋም ጭምር ነው። ከካሜ መላጣ ልጅ በጣም ብዙ አወራሽ አንቺ የጅብ ልጅ። ሂጂ ደግሞ ወደዛ ትለፋደጂ። አስማሰ ሞለጫት ማለት ነው። ፍርፍር እያላት ስጋ ትላለች እንዴ የጅብ ልጅ። ዘጠናው የተወለደ ልጅ ቀንጨሮ የቀረበት ምክንያት እኮ የጨዋታ ብዛት እኮ ነው። እግዚአብሔር አቤት ጨዋታ! ሎጬ ምስትሮሽ ዲሞ ምንድነሽ ምናምን። ሴቶች ውስጥ ገመድ እዚህ እስከ አንገታቸው ገመድ ሰክተው ዘለ ትገባለች። አንተ ወስፈንጠር በላት በቃ እኒ ከባድ በቃ ሹሌ ብትል ሞሮ ብትል ብይ ብትል ገበጣ ብትል እንዲያልተጫወት ነው ጨዋታ አለ እንዴ? ቆንጥጫ ለቆንጥጫ አባሮሽ ምናምን ቴዘር ብትል ምትትሮሽ ብትል ፍጠር ብትል ሎጬ ባገባ። በዛ ላይ በሀገረጣ የሚባል ጨዋታም ነበረ። ኧረ በስመ አብ ኧረ ጨዋታ የምሩን ነው። እኔ አይ ዶንት ቲንክ ሶ ዘጠናዎቹ እንዴት ነበረ ያልተጫወት ነው ጨዋታ አለ። ግን እኛ የዘጠናዎቹ ልጆች ምንም እኮ ያልተጫወት ነው ጨዋታ የለም። ደግሞ ግርም የሚለኝ ምን እንደሆነ ታውቃላችሁ? የትኛውም የኢትዮጵያ ክፍል ብትሄዱ ሁሉም ቦታ ተመሳሳይ ነገር ነበረ ዘጠናዎቹ ላይና የሆነ የኢትዮጵያ ከተማ ውስጥ ያደገ ልጅና ሌላ ከተማ ውስጥ ደግሞ ያደገ ልጅ እንዴት ነበር የልጅነት ላይፍ ስታይላችሁ ምናምን ነገር ብላችሁ ብትጠይቁት ተመሳሳይ ነገር ነበርና ግርም ይለኛል። የነበረው ዩኒቲ የነበረው ፍቅር ምናምን ነገር አሁን ላይ ሳስበው ግርም ይለኛል። እና ደግሞ በጣም ብዙ አይነት ጨዋታ ነው የነበረው ከቦታ ቦታ ምንም አይለያይም ነበረ። እና እስኪ እንዴት ነው ያቀነጭር ነበረ እሱ ነው ወይስ ያው ነው? እኔ የሚመስለኝ ያው ነው። የዲጂታል ነገሩ ቨርቹዋል የሆኑት ጌሞች ምናምን ናቸው የሚያቀነጭሩ የሚመስለኝና እናንተ እስኪ ምን ትላላችሁ? ሐሳባችሁን ኮሜንት ላይ አስቀምጡልኝ። እኔ ግን ጨዋታ ነው ያቀነጨረን ብዬ አላስብም። የዛሬው ቪዲዮ ይህንን ይመስል ነበረ። አሁን ፊልም ሪከመንድ የማደርጋችሁን ፊልም ምንድነው? ኖባዲ ነው። ኖባዲ 2 በቅርቡ ተለቋል። ኖባዲ 1 እና 2 አለው። 1 አክሽን ነገር ነው። ይሄንኛው ግን ኮሜዲም አለው። በጣም ፈኒ ነው። በዛ ላይ አክሽንም አለው። እንደሚመቻችሁ አልጠራጠርም። ከላያችሁት ሁለቱንም እዩት። ካልሆነ ደግሞ እኔ ዛሬ ኖባዲቱን ሪከመንድ አድርጌያችኋለሁ ማለት ነው። እንዲሁም ሰብስክራይብ እያደረጋችሁ አይደለም፣ የአዲስ ቻናል ነው። ሰብስክራይብ አድርጉና እናስተኩሰው ቻናሉን። አብራችሁ ስለቆያችሁ አመሰግናለሁ። ቻው።